እኔ ቆቦ እንደነገ ሊካሄድ ማኑ ሊያዝ በጠላት ቁጥጥር ስር ገባ እንደ ትናንትና ነበርኩ ማለት እንደ ዛሬ ነበርኩ። ከዛ ጀምሮ የነበሩት ምንድናቸው? ቁጭቱ አለ። ጠላትን ጉዳት እያደረሰብኝ ነው ብሎ እዛው የደረሰበት አካባቢ ይቆጫል፣ ግን መደማመጥ አልነበር። ይሄ ያስከፈለን ዋጋ ልንገራቸው፣ ለጠላት ምን ያህል እንዳገዘ ብዙ ምሳሌዎች አሉ። ሁለት ላንሳላችሁ በየቦታው እንትን እያልኩ የማነሳቸው ናቸው። አንድ መርሳ ላይ ወጣቱ በዛው አካባቢው ሰለጠነ፣ በአካባቢው ተደራጀ አለ። ግን የእውነት አደረጃጀት አልነበረም። ብዙ የሞብ ዝም ብሎ የጅምላ እንትን የነበረበት ነው። መከላከያ ከወልዲያ ጊዜው ስላለፈ ልንገራችሁ፣ በጭፍራ በኩል የከባድ መሳሪያ ተተኳሽ ጎደለው እና ያንን ለማሟላት ጭኖ ከወልዲያ ቀንሶ ወደ ጭፍራ ለማዞር በመርሳ መጣ። መርሳ ላይ ሲደርስ ይሄ ሰለጠንኩ የሚለው በአግባቡ ዓላማውን እና በአግባቡ ያልተደራጀ ውስጡን ያላጠራ ወጣት አግዶ ያዘ። 2 ቀን አቆየው። ጦርነቱ መድረስ ያለበት ሳይደርስ ቀር ኋላ ለቀ። መከላከያ እንዳይመታም ተቸገረ። ያንን ወጣት ሲያስተባብሩት የነበሩት ወጣቶች የተደራጁ አመራር የሚሰጣቸው ኃይል ያለ ነው፣ መዋቅር ያለው በህቡ የተደራጁ መርሳን ጠላት እንደተቆጣጠረ የመርሳ ከተማ አስተባባሪዎች ሆኑ። ያንን ወጣት ሲያስተባብሩት የነበሩት ገብቷቸዋል? አልገባችሁ?